ሐሳዊ መሲህ ሰው ነው እንድታውቁ፣ የሰው ዘር ነው። ከማን የሚወለደው? ከዳን። የሐሳዊ መሲህ መልኩ ክፉ ነው። አንድ አይኑ ልም ነው። የቀኝ አይኑ ደም የለበሰ ነው። እግሩ የተጣመደ ነው ወደዚያ። ከንፈሩ እታች የደረሰ ነው። የታችኛው ከንፈሩ ዘያአቢ እንደዚህም ብሎ በቃ ይህ ቅጥህም አይባል እንደዚህ ያለ ሰው። እሱ ምን አለው? 10 ቀንድ 7 ራስ አለ። በራሱ ላይ ስድብ ተጽፎበታል። ከዚያ በኋላ ሰውን ሁሉ እያስተማረ እኔ ክርስቶስ ነኝ ይላል፣ ያስተምራል። ተአምራትን በሙሉ ያደርጋል። ፀሐይን ሳይዝ የያዘ መስሎ ይመጣል። ጨረቃን ሳይዝ የያዘ መስሎ ይመጣል። ሁሉንም ተአምራት ያደርጋል። ምን እስከሚባል ድረስ ነው የሚያመጣው? ክርስቶስ ካደረጋቸው ተአምራትማ የዚህ ሰውዬ አይሻልም ወይ እስከሚባል ድረስ የሚያደርግ። ለሚያምኑበት ምልክት ይሰጣቸዋል። ምልክቱም 666 ይሄ መከረኛ ቁጥር። ያንን ቁጥር ለሚያምኑበት ምልክት አድርገው በግንባራቸውና በቀኝ እጃቸው ላይ ይጽፉታል። 666 ማለት የሰው የደም ስር ነው፣ ሰው ነው ማለት ነው። ሰውየው ከሰው የሚወለድ ነው፣ ከሰማይ የሚወርድ አይደለም፣ ወይም ጋኔን አይደለም፣ ክፉ ሰው ነው ማለት። ቁጥሩ የሰው ቁጥር ነው ያለው ባለ ራእዩ ዮሐንስ ምዕራፍ 13 ላይ ለዚህ ነው። በቅርጽ ብሎ ብርጭቆ ሁሉ 666 ነው ቢሉት 666 ራሱ ሐሳዊ መሲህ ሲመጣ ለማሳሳት የሚጠቀምበት መንገድ ነው። አሁን ሰው ኮምፒውተር 666፣ ስልክ 666፣ ሻንጣ 666፣ ፔስታል 666 ዝም ብሎ ማለት ነው። አሁን ባለፈው የኮሮናውን ክትባት ሁሉ 666 ሲል ነበር ሰው። የሰይጣን አንዱ ተንኮሉ ተመሳሳይ አብዝቶ እሱ እንዳይያዝ ማድረግ ነው። 666 የሚል ቁጥር የጠራ ሁሉ ተቆርቋሪ ክርስቲያን፣ 666 የሰበከ ሁሉ ጀግና፣ ዘመኑን የተረዳ ሊባል አይደለም። 666 ካላወቅ ነው ሌላ 666 ነው የምንገባው። አንድ ደግሞ መርምያዋኦስ ይባላል ስሙ። መርምያዋኦስ ማለት ስሙ ሲቀመር በፊደሎቹ ቁጥር 666 ይመጣል። እና እኔ ድንቁርናችንን ማቆም አለብን። ዝም ብለን ያገኘን ሁሉ 666 በጣም እንዲሁ መሳቂያነት ነው። ተች ስክሪን ስልክ ከዚች እንትኑ አካባቢ 666 አለ። መሳቂያነት ነው። ይዙ ምሁራኑ ቢያችሁ እንዲሁ ለካ እኒህ ክርስቲያኖች ሌላው ትምህርታቸው ውሸት ነው የሚሉ። በአውሮፓ በአሜሪካ ትምህርት ቤት ላይ ስርዓተ ትምህርት ሆኖ ይሰጣል። ስርዓተ ትምህርት ተቀርጾለት ግብረ ሰዶማዊነት ትምህርት ቤት ላይ ይሰጣል። በትምህርት ደረጃ ልክ ሀለ ተብሎ እንደሚሰጥ ህጋዊ ትምህርት ተደርጎ ይሰጣቸዋል። ይህ ብቻ አይደለም። ግብረ ሰዶም የሚፈጽሙና ሰዶማዊነትን የተቀበለ ሰውን ሰላም ሳይሉ ማለፍ ራሱ ማሸማቀቅ ነው ተብሎ ያስጠይቃል። በዓለም ላይ የሚነሱ ስግብግብ ነገስታት ሁሉ አባታቸው ናምሩድ ነው፣ ከሱ ነው የተማሩት ነው የሚባለው። አስመሳይ፣ አስተባብሮ ተንኮል የሚያሰራ እግዚአብሔርን የሚዋጋ ንጉሥ ማለት ናምሩድ ነው። እግዚአብሔርን ለመዋጋት ግንብ የሚሰራ ማለት ይህ ማለት የሰራዊት ግንብ፣ የተንኮል ግንብ፣ የምክር ግንብ፣ የእግዚአብሔር መንግሥት ለመዋጋት የሚሰሩ ነገስታት ናቸው። እግዚአብሔር ለመዋጋት ቅርብ ምልክት ነው። ከተነገረበት ቅርብ ምልክቱ ነው። የሩቅ ምልክት ደግሞ አሁን የሚደረገው ጠዋት በቅዳሴ ጊዜ ስለተማማን ፍቅር መቀዝቀዝ፣ ገንዘብ መውደድ፣ ሃይማኖት መለወጥ፣ ህዝብ በህዝብ ላይ መነሳት፣ መንግስት በመንግስት ላይ መነሳት፣ ረሃብ፣ የመሬት መንቀጥቀጥ። አሁን እሳተ ገሞራ ራሱ መታየት እየጀመረ ነው በየሀገሩ። በአረብ በኩል ይታያል አንዳንድ ጊዜ እሳተ ገሞራ። ጣሊያን ውስጥም አንድ ጊዜ ታይቶ ነበር ይባላል። እየፈነዳ የእሳት ወንዝ ማለት ነው። የእሳት ወንዝ እየፈለቀ የሁሉ ነገር ምልክት ይሆናል። ሐዋርያት ይጠላሉ። የሐዋርያት ክህነታቸው ተጠልቷል። ለሴቱም ለወንዱም ተሰጥቷል። ሃይማኖታቸው ተጠልቷል። መስዋዕታቸው ቁርባናቸው ተጠልቷል። ክህነታቸው ቀርቷል። ሥርዓታቸውም እየተጣሰ ያንዱ ሰው ሁሉ ከልልና ወርዷል። ጧት እንደነገርኳቸው ያልወረደ ማለት ሁሉም ወርዷል። እገሌ ግን የሚያስል ነገር የለም። ባስቀመጥነው ልልና ልክ የሚገኝ ሰው ጠፍቷል። ሰው ሁሉ ወደ ኋላው የሚሄዱ ነው። የሁሉ ምልክት ይደረጋል ሁኑ አለ።
ብዙ ሐሰተኛ ነቢያት ይመጣሉ፣ መጥተዋል። ሐሰተኛ ነቢያት አሁን በቅርብ ጊዜ እኮ ማርያም ነኝ ብላ መታ ነበር አዲስ አበባ። ልጇ ሲጸዳዳ ተሸፈኑለት እየተባለ ጌታው በስንት ብር ዋስ ነው መንግስት ለቀቃት ፍርድ ቤት መታ ነበር አዲስ አበባ። 72 ሰው አስከትላ እንደ እያለች በቃ ያ ይመጣል። ክርስቶስ ነው የሚለው ነብዩ ብዛቱ እንዲሁ ነብይነት ለብርቱካን ለሙዝ ለሻይ ለዳቦ ሆነ እንዲሁ እኮ ግርም ነው እኮ የሚያደርገው። ለዚህ ሆነ በቃ እንትን ከረቡ ጀምሮ ጥሩ ምሳ ትበላለህ ነብይ፣ ከሐሙስ ጀምሮ ጥሩ ልብስ ትለብሳለህ ነብይ፣ በቅርብ ቀን መንግስት የቀበሌ ቤት ይሰጣል ነብይ። ይህም ነብይ ነው እንግዲህ ማለት ነው። በሐዲስ ኪዳን ነብይነትም ሐዋርያነትም ክርስቶስን አውቆ ለሕጉ መገዛት ነው። ሌላ የለው። ከክርስቶስ ጋር መኖር ነው ነብይነትም ሐዋርያነትም፣ ሌላ ነገር የለውም። የሚመጣውን ደግሞ የሚገርማችሁ የዚህ ዘመን ነቢያት ደግሞ የሚባሉት የሚያዩት ጥፋት ብቻ ነው፣ ልማት አያዩ። አሁን ምንድን ነው ኢሳይያስ ለምሳሌ ኢየሩሳሌም ትጠፋለች ይላል። መልሶ ደግሞ ሐሴት ይፈለፍል ውስተ በደዋ ለኢየሩሳሌም፣ በኢየሩሳሌም በምድረ በዳው ሁሉ ደስታ ይፈልቃል ይላል። እስራኤል ይጠፋሉ ብሎ የተናገረው ኢዩኤል ማይውህዝም ቤተ እግዚአብሔር ብሎ ይናገራል። ማርያን ጸፈጸፍ ማድባር ብሎ ይናገራል። ኤርምያስ እንደ በግ ተጎትታችሁ በባቢሎን ምርኮ ትጠፋላችሁ ብሎ ተናገር ደግሞ እፌኑ ለክሙ ኖሎተ ዘከመ ልቤ ይላቸዋል። እንደ ልቤ የሆኑ አውቀው የሚያስተዳድሩ ካህናት ነቢያትን እነ ዘሩባቤልን እልክላቸዋል ይላቸዋል። እነዚህ ግን ጥፋት ብቻ ነው የሚገለጥላቸው። ከ3 ዓመት በኋላ እንዲህ ይሆናል፣ እንደ 2 ዓመት እንዲህ ይገለበጣል። ክፉ ብቻ ይታያቸዋል። እነሱ መክረው እነሱ ሰርተው ነው የሚናገሩት። ሊሰሩት ያሰቡትን በትንቢት መልኩ ይናገሩታል። ቀድሞ ያቀዱትን ሊያጠፉት ያሰቡትን ትንቢት ብለው ይናገሩታል። እንግዲህ በዚህ ቀን እገሌን እሰርቀዋለሁ ብሎ የተናገረ ሌባ ሄዶ ቢሰርቀው ነብይ ልንለው ነው ነው ይድረስ እኮ። ስለዚህ ይሄ ሁሉ ተደርጓል። ኋላ እንግዲህ ምን ይሆናል? ሃይማኖት ትቀዘቅዛለች፣ ፍቅር ትቀዘቅዛለች። እነዚህ ሁለቱ በጣም አደገኛ ነገሮች ናቸው። የሃይማኖት መጥፋትና የፍቅር መጥፋት። ካመኑት ፍቅር ይጠፋል፣ ከሚሳሳቱ ደግሞ ሃይማኖት ይጠፋል። ይሄ ይጠፋል። ኋላ መጨረሻ ላይ ምን ይመጣል? ሐሳዊ ነቢይ፣ ሐሳዊ ክርስቶስ፣ ሐሳዊ ነቢይ ሞልቷል። አሁን በዓለም ሁሉ እምነት የሌለው የማያምነውን ለእንጀራ የሚሰብክ ሞልቷል ማለት ነው ብያገሩ። ሐሰተኛ ነቢይ፣ ሐሰተኛ ሰባኪ ባለፈው እንደነገርኳቸው ነው ሞልቷል። መጨረሻ ላይ አሁን ለክርስቶስ መንገድ ጠራጊው ማን ነበር? ለሐሳዊ መሲህ ደግሞ ማን መንገድ ይጠርግለታል? ሐሰተኛ ነቢያትና ሐሰተኛ ሐዋርያት፣ ተአምር አድራጊዎች፣ እነዚህ መንገድ ይጠርጉለታል ማለት ነው። በኋላ ሐሳዊ መሲህ ይመጣል። ሐሳዊ መሲህ ማለት ንጉሥ ቅቡ ማለት ነው፣ የክርስቶስ ስም ነው። ሐሰተኛ ክርስቶስ ማለት ነው ሐሳዊ መሲህ። እሱ ይመጣል። እሱ ሲመጣ የሚመጣው ከነገደ ዳን ነው የሚወለደው። ከነገደ ዳን ይወለዳል። ከዳን ወገን ነው የሚወለደው። ከዳን ወገን ተወልዶ ከአንዲት ድንግል ነው የሚወለደው። ድንግል ነኝ እሱ በውሸት ድንግል ከምትሆን ማለት ነው። ድንግል ናት ግን አመንዝራ የሆነች ግን በአፏ ድንግል ነኝ የምትል ተደብቃ ትቀመጣለች። ከኤሳው ወገን የመጣ የሆነ ሰው መጥቶ ከመቃብር ቤት እሷ ጋር አንድ ይሆናል። ተወልደዋለች። በስውር ያድጋል። ዲያብሎስ ይወዳጀዋል። ሐሳዊ መሲህ ሰው ነው እንድታውቁ፣ የሰው ዘር ነው። ከማንም የሚወለደው ከዳን ነው። ኦሪት ዘፍጥረት ምዕራፍ 49 ላይ ዳን እንደ እባብ ይናደፋል፣ የፈረሱን ሰኮናም ይነድፋል ይላል። እባብ ብሎታል። ዳን እንደ እባብ ይናደፋል፣ የፈረሱን ሰኮና ይነድፈዋል፣ ፈረሰኛውም ይወድቃል ይላል። ስለዚህ ምን አለ? ራዕየ ዮሐንስ ምዕራፍ 13 ላይ ደግሞ ስታነቡ ወሪኩ
ካልአ አርዌ ዘይወፅእ እምባሕር ከባሕር የሚወጣ ሌላ አውሬ አየሁ ይላል። ሌላ አውሬ፣ አንዱ አውሬ ዲያብሎስ ነው። ራዕየ ዮሐንስ ምዕራፍ 12 ላይ የተገለጠለት ዘንዶ አንዱ አውሬ ዲያብሎስ ነው። ሁለተኛው አውሬ ሐሳዊ መሲህ ከነገደ ዳን የሚወለደው ነው። ስለዚህ አውሬ ነው። እንደ ድብ ይነጥቃል፣ እንደ እባብ ይናደፋል ብሎ ተናግሮለታል። ማን? ሐሳዊ መሲህ። በስውር ያድጋል። የሐሳዊ መሲህ መልኩ ክፉ ነው። አንድ አይኑ ልም ነው። የቀኝ አይኑ ደም የለበሰ ነው። እግሩ የተጣመደ ነው ወደዚያ። ከንፈሩ እታች የደረሰ ነው። የታችኛው ከንፈሩ ዘያአቢ እንደዚህም ብሎ በቃ ይህ ቅጥህ የማይባል ነው። እንደዚህ ያለ ሰው ነው። ይወለድና በድብቅ ያደርጋል፣ በስውር ያድጋል። ሰይጣን ይዋሃደዋል። ከዚያ በኋላ ማስተማር ይጀምራል። እሱ ምን አለው?